ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው። በዓለም ዳርቻ ያላችሁ በውጭም በሀገርም ያላችሁ ሰላማችሁ ብዝት ትርፍ ይበል እልኝ እያልኩኝ ዛሬ ላስጎበኛችሁ ነው የመጣሁት። ምንድነው ዛሬ ማስጎበኛችሁ ማለት ነው። የዛሬው ድባብ እንዴት እንደሆነ እውት ዳመና ማለት ነው። ዝናብ ሊዘንብ ነው። አያችሁታ? ዝናብ ሊዘንብ ዳመና ነው ማለት ነው። እና እያንዳንዱ አቀንትን አሳያችኋለሁ ማለት ነው ውዶቼ። እንደምታዩት ፎቅ ላጸዳ ወጥቼ ነበረ ማለት ነው። ከዛን ዳመና ነው ማለት ነው። እና ለምን አላሳያችሁም ብዬ ነው ማለት ነው ጓደኞቼ። ሰማይ ሰማውን ማሳያችሁ እንትን ዳመና እንድታው ብዬ ነው። አልናፈቃችሁም? የኢትዮጵያ ማለት ነው ናፍቋችሁ እንደሆነ ብዬ ነው ማለት ነው። እኔ አሁን የት እንዳለው እንግዲህ የት ሀገር ነው ያለሁት? እስኪ ሀገሩ ምን ይመስላል? እንዴ በየሀገሩም እኮ ጎራ አለ። እንዴት እንደዚህ ታያለሽ ምናምን እንዳትሉ ማለት ነው። ለማንኛውም እንፈታ በሉ። እኔ ሀዲቃዬ ይችናት በነገራችን ላይ ወጣ ስል ምናምን እንደዚህ ዘወር ብዬ ምናምን በቃ የሀገሬ ሰውም ካለ ብዬ ማለት ነው ወዳ ዘወር ብዬ ምናምን የኔ ሀዲቃዬ አንዲቷ ሀዲቃዬ ይችናት ማለት ነው ውዶቼ ማለት ነው። እና የኔ መዝናኛ ይችናት እላችኋለሁ። እና ለምን ከኔ ጋር አብረን ፈታ እንልም እያልኩ ነው። ዋት እንግዲህ ወፏም እየሄደች ነው። አይ ያልተያዘችም ሄዳለች ማለት ነው። ላሳያችሁ ነበር እየበረረች ነው ማለት ነው። እና አዳዲሶች ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ እላችኋለሁኝ ወዶችዬ። ዓለም ዩቲዩብን አበረታቷት እህታችሁ ማለት ነው። አበረታቱኝ እላለሁ። ላይክ ሰብስክራይብ፣ አዳዲሶች ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰቡን ተቀላቀሉ ካለም እየጋ ማለት ነው። ከእህታችሁ ጋር አይዞሽ በርቺ እያላችሁ ሲያብራችሁ ተጎን የሆኑ ማለት ነው። እንግዲህ ያው ታውቃላችሁ ተመሪያም ኪሽን መውጣት እፈልጋለሁ ግን አልወጣውም ማለት ነው። መቼ እንደምወጣ እንግዲህ ፈጣሪ ብቻ ነው የሚያውቀው። ፈጣሪ ለኔ መቼ እንደሆነ እሱ ያለ ቀን መውጣት አይቀርም በራሴ ምናምን ማለት ነው። በራሴ ምናምን ማለት ነው። አሁን ድረስ ያው አለው አሁን ድረስ ልበላችሁ አይደለ እንግዲህ በማዳም ኪሽን ነው የምገኘው። ላይክ አድርጉኝ። ያንቺን ገጠር ማን ያይልሻል ምናምን። ኧረ ተው ግን በነገራችን ላይ እንደው ቪዲዮ የወጣ ብቻ ነው እንዴ ፌመስ የምታደርጉት? እስኪ ፈምሱኝና እኔም ልወጣ ማለት ነው። አንድ ሰው ላይክ የምታደርጉት በነገራችን ላይ ቪዲዮ እየወጣን ወይ የልቡን ተናግሮ ወይ ደግሞ የሆነ ነገር ብሎ ማለት ነው። እኛስ ማለት ነው መውጣት ያልቻልነው ለምን ላይክ እና ሰብስክራይብ አታደርጉንም ማለት ነው? ለምን አታበረታቱንም? ፌመሶች ማለት ነው። ፌመሶች እና ወጣ ብላ የሆነ ተናግራ የሆነ እንደዚህ ብላ ምናምን እንትን ያለች እሷ ብቻ ናት የምትረዳው ማለት ነው። እሷ ናት የምታሳዝነው። ያልወጣችሁስ በስተጀርባ ሁና ያለችው እህታችሁንስ ላይክ እና ሰብስክራይብ የማታረጓት ለምንድን ነው ማለት ነው? እሷም እኮ አንድ ስላልወጣች ነው እንጂ አንዷ የተጎዳች ወይንም ደግሞ በህይወቷ ላይ ብዙ ነገር ያለባት ናት ማለት ነው። ስለዚህ ቪዲዮ ብቻ የወጣን ሳይሆን በአይናችሁ ያያችኋትን ብቻ ሳይሆን የምታሳዝናችሁ ሌሎቻችሁም እህቶቻችሁን ላይክ እና ሰብስክራይብ እያረጋችሁ አበረታቷቸው ማለት ነው። ፌመሶች ማለት ነው። አበረታቷቸው። ያ ሰው ቪዲዮ ብቻ ስለወጣ ወይኔ እኔ ምስኪን እኔ ማሪ እኔ ምናምን እያላችሁ ምናምን ማለት ነው። ገባችሁ? በእነሱ እንትን ብዬ ሳይሆን የፈለኩት ምንድነው ሁላችንንም አበረታቱን እያልኩ ነው ማለት ነው። ሁላችንንም አበረታቱን ማለት ነው እንግዲህ እላችኋለሁ ማለት ነው ውዶችዬ። እንግዲህ በቅርብ ቀን እኛም መውጣታችን አይቀርም። ጠብቁን ማለት ነው። እንመጣለን ሸብረቅ ብለን በየት በኩል ሆነ እንደምንመጣ አሳያችኋለሁ። ቆንጆ ቦታዎችና ጉብኝቶችን እናደርጋለን ማለት ነው። እናንተ ብቻ ማለት ነው ላይክ ሰብስክራይብ እያደረጋችሁ ከአለምዬ ጋራ ፏ በተን ሸብረቅ ማለት ብቻ ነው። እናንተ ብቻ የሚጠበቀው ማየት ብቻ ነው ማለት ነው። በዛ ግን በተረፈ በቃ የምትፈልጉትን ነገር በቃ አሳያችኋለሁ። ደስ የሚሉ ቦታዎችን እላችኋለሁኝና ይህን ይመስላል ወዶችዬ። አሁን እዚህ ዘና ማፍታታችሁ እንግዲህ ያው በፎቅ ላይ ሆኜ ነው ማለት ነው። የኔ መዝናኛዬ ሀዲቃዬ ሁሉ ነገሬ ቢከፋኝም ቢደላኝም ወደዚች ወጣ ብዬ እምልባት ይችናት ማለት ነው።
ይችናት እንግዲህ እላችኋለሁ። እና አንዳንድ ጊዜ ያው ታውቃላችሁ አይደለም ሰው ሀገር ላይ ስትሆኑ ሲከፋችሁም የሆነ ሲላችሁም ሲደብራችሁ መውጣት እንኳን በዚህና በዛ ባትወጡ ግቢ ጥሩ ነው አንዳንዴ ማለት ነው። ወዲያ ዞር ዞር ብላችሁ እንደዚህ ታይታችሁ ማለት ነው። ብዙ እህቶቻችን ወጥተው የማያዩ እኮ አሉ። ግቢ እንደዚህ የማያዩ እንደዚህ በቃ ዞር ዞር ብለው የማያዩ ብዙዎች አሉ ማለት ነው። ታውቃላችሁና ብቻ ተመስገን ነው ማለት ነው። ተመስገን ተመስገን እያልን እንደዚሁ ማለት ነው። እና የዛሬው ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ ማለት ነው። አለምዬ ጋራ ተቀላቀሉ። ላይክ እና ሰብስክራይብ እያረጋችሁ አበረታቷት ትላለች ማለት ነው ውዶችዬ። ስለምታበረታቱኝም እህት ወንድሞቼም አይዞሽ የምትሉኝ አመሰግናለሁ። ከልብ ምስጋናዬ ከልብ ነው ማለት ነው። አሁንም ደግሞ ብርታታችሁ እንዳይለየኝ አበረታቱኝ እስኪ ማለት ነው። ወደፊት ጠንከር ብል ማለት ነው። ጎበዝና ጠንካራ ሴት ብሆን አበረታቱኝ ማለት ነው። አበረታቱኝ ወዶቼ ማለት ነውና የዛሬው ቪዲዮ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበል። ሀገራችንንም ሰላም ያድርግልን ማለት ነው። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብ ለሀገራችን ሰላም ያምጣልን። እወዳችኋለሁ፣ አከብራችኋለሁ። ዛሬው ቪዲዮ ይህንን ይመስላል። ላይክ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኩኝ በዚሁ ሰናበታችኋለሁ ማለት ነው የኔ ወዶችዬ። ባይ ባይ።